ሰላም ውድ የያሬድ ቴክ ቤተሰቦች፣ ዛሬ ሁሉም ዩቲዩበር ስለሚሳሳተውና ለሁሉም ዩቲዩበር ከቪዲዮም በላይ ስለሚጠቅመው ስለ ቴምብኔል አሰራር አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። እንዴት አድርገን በካፕከት በቀላሉ መንገድ በፍሪው ማለት ነው እንዴት እንደምንጠቀም አሳያችኋለሁ ማለት ነው። ውድ ተመልካቾቻችን ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ለጓደኞቻችሁ ሼር በማድረግ እንተባበር ማለት ነው። እንግዲህ የያሬድ ቴክ ዩቲዩብ ቻናል አጫጭር ቪዲዮዎች ስለ ኳሶች የሚለቀቁበትና ኖርማል ቪዲዮዎች ደግሞ ስለ አዳዲስ መጡ ቴክኖሎጂዎች እንዲሁም ለእናንተ ስለሚጠቅሙ ነገሮች አጫጭር ነገር ይለቀቅበታል ማለት ነው። እንደዚህ አይነት ነገር እንዳያመልጣችሁ ሰብስክራይብ ካሁኑ ብታደርጉ ተመራጭ ነው ማለት ነው። እንግዲህ ዩቲዩብን አብዛኛው ሰው በስልኩ ነው የሚጠቀመው ማለት ነው። እኔም ማሳያችሁ በስልካችን በካፕከት አፕሊኬሽን እንዴት አድርገን ለዩቲዩባችን ምርጥ ቴምብኔል አሰራር አሳያችኋለሁ ማለት ነው። ካፕከትን ከፕሌይ ስቶር እናወርዳለን፣ ወደ ካፕከት አፕሊኬሽን እንገባለን ማለት ነው። የመጀመሪያ ፔጁ ላይ ኒው ፕሮጀክት ይላል። ኒው ፕሮጀክት እንቀርጻለን ማለት ነው። ለነዚህ ለባክግራውንድ ከለር የሚሆናችሁን ደግሞ ከተለያዩ ዌብሳይቶች ወይም ከጉግል ማውረድ ትችላላችሁ ማለት ነው ከለሮችን። እኔ እነዚህን ከለሮች አሁን ከጉግል አውርጄ አስቀምጫለሁ ማለት ነው። እናንተም ለዩቲዩብ ቴምብኔል አሰራር ከለር የሚሆናችሁን እንደዚህ አይነት ከለሮች ከጉግል አውርዳችሁ ማስቀመጥ ትችላላችሁ ማለት ነው። እነዚህን እንመርጥለትና እናስገባለን፣ አድ እንለዋለን ማለት ነው። መርጠን እንደዚህ ወደዚህ ከገባን በኋላ ደግሞ እዚህ ከለር ላይ አድጀስት የምናደርገውን እንመርጣለን ማለት ነው። አድጀስት ከስል ወደ ጎን እያስኬድን አድጀስት የምትለዋን መርጠን ይሄን ከለሩን ብራይትነሱን፣ ሳቹሬሽኑን እንዲሁም ክላሪቲውን እንጨምርበታለን ማለት ነው። እንደዚህ መርጠን አድጀስት የምትለዋን ብራይትነስ ወደ ጎን ማለት አሪፍ የሆነውን ከለር እናንተ እያስተካከላችሁ ወደ ኋላ ወደፊት እያላችሁ ምርጥ የሆነውን ከለር ትመርጣላችሁ ማለት ነው። እኔ ብራይትነሱን እንደዚህ ሞልቼ ይሄን ከለር ይሆነኛል ብዬ ይሄንን መረጥኩ ማለት ነው። ከለሩም አረንጓዴ ያረኩትና አረንጓዴ በጣም ደማቁን አረኩት ማለት ነው። እንደዚህ ያረጋችሁ አጀስቱ ገብታችሁ ብራይትነሱን፣ ክላሪቲውን፣ ሻርፕነሱን ሁሉንም ማለት ነው እንደዚህ ያረጋችሁ አጀስቱ ገብታችሁ ሁሉንም ቼክ ያረጋችሁ አሪፍ የሆነ ከለር መምረጥ ትችላላችሁ ማለት ነው። እንደዚህ ያርጋችሁ ማስተካከል ትችላላችሁ ማለት ነው። ከዚህ በኋላ ደግሞ እንደምትሰሩት ኮንተንት አይነት ማለት ነው ወይ ፒክቸር ወይ ጽሁፍ ታስገቡበታላችሁ ማለት ነው። እኔ አሁን ዲቪ 2027 ለሚል ቪዲዮ ተምብኔል መስራት ብፈልግ ቴክስት ውስጥ ገባና ቴክስቱን ምን አደርጋለሁ ማለት ነው ዲቪ 2027 ብዬ ጽፋለሁ። ላይክ እንደዚህ አድርጌ ማለት ነው። ቴክስቱን ከጻፋችሁ በኋላ እዛው ቴክስቱን ውስጥ እንደገባችሁ ማለት ነው ቴምፕሌትስ፣ ፎንት ስታይል፣ ኢፌክት፣ አኒሜሽን ምናምን የሚሉ አማራጮች አሉ ማለት ነው። እነሱን ቴምፕሌት ምትሯን ይችን በቀይ ያሰመርኩላችሁ ማለት ነው። እሷን መርጣችሁ የጻፋችሁትን ጽሁፍ ማሳመር ትችላላችሁ ማለት ነው። በተለያዩ ሳይዞች በተለያዩ በሆነ ነገር በማሳመሪያዎች ማለት ነው ያደርግላችኋል ማለት ነው። ቴምፕኔል ውስጥ ገብታችሁ ፎንት ውስጥ ገብታችሁ ስታይል ውስጥ ኢፌክት ውስጥ አኒሜሽን ውስጥ እና የተለያዩ ውስጥ አሉ ማለት ነው። እነሱን እየመረጣችሁ ጽሁፋችሁንና ከቨራችሁን በማነጻጸር አሪፍ የሆነ ነገር ያደርግላችኋል ማለት ነው። አሁን ለምሳሌ ሊትሮ ውስጥ መግባት ትችላላችሁ፣ ታይትል ውስጥ፣ ሜሴጅ ውስጥ፣ ሄሎዋን ውስጥ፣ ሂት ውስጥ ወይም ኒው ውስጥ በሚል ውስጥ እነዚህ ውስጥ እየገባችሁ ማለት ነው አሪፍ የሆነ የጽሁፋችሁን የሚያሳምርላችሁ ነገር መፍጠር ትችላላችሁ ማለት ነው። ጽሁፋችሁና ባክግራውንድ ከለራችሁ ተቃራኒ መሆን አለበት። በቃ ኢፌክቱ ማንጸባረቅ አለበት፣ ተመሳሳይ መሆን የለበትም። አሁን እኔ አረንጓዴ ስላልኩት ዲቪ 2027 የሚለውን ማለት ነው በነጭ ወይስ በእንደዚህ አድርጌ በቃ እየቀያየርኩ አሪፍ የሆነውን ነገር እመርጣለሁ ማለት ነው። ውበት እንዲስብ ቪዲዮአችሁ ምንም ጥራት ቢኖረውም ባይኖረውም ቴምብኔላችሁን አይተው ሰው ስለሚገባ ቴምብኔላችሁ በጣም ምርጥ ወይም ጽድት ያለ መሆን አለበት ማለት ነው። ለምሳሌ ይሄን ከለር በመርጠው አያችሁ ዲቪ 2027 የቲክቶክ እንትኑ ማረጊያ ነው ማለት ነው። ዲቪ 2027 ከጎልደን ከሚለው ትንሽ ለየት ይላል ማለት ነው። ጎልደን የሚለውና ፎሎ የሚለው ማለት ነው የቲክቶክ ማለት ነው ዲቪ 2027 ብሎ ይሄኛውን መርጬለታለሁ ማለት ነው። በጣም አሪፍ ነው። ይሄ ጥቁር አድርገዋል። ከበር ፔጁ ከስር ያለው ባክግራውንድ ከለሩ አረንጓዴ ነው። እቺኛዋን ሳይዟን እንቀንሰትና እዚህ ጥግ ላይ እናስቀምጣታለን ማለት ነው። በስትክክል የእናንተንም ነገር ስለምሰሩ ነገር ቴምብኔላችሁ ላይ የሆነ የተጋነነ ጽሁፍ መጻፍ አለበት። እናም ርዕስ ስጽፉም ደግሞ
ከፒክቸሩ ላይ ወይም ከቴምብኔሉ ላይ ከተጻፈው ተቃራኒ አድርጋችሁ ደግሞ ጽሁፋችሁ ላይ ርዕሳችሁ ላይ እና ቴምብኔላችሁ ላይ የምትጽፉት ጽሁፍ ተመሳሳይ መሆን የለበትም ማለት ነው። ሶ እንደ ኮንተንታችሁ አይነት ነው ማለት ነው። ሶ እኔ ስለ ዲቪ ስለሰራው ቪዲዮ ያሬድ ቴክ ላይ ገብታችሁ ማየት ትችላላችሁ ማለት ነው። የዲቪ መቼ ይጀመራል፣ $1 ስለዚህ ክፍያው አጠቃላይ ስለዛ መረጃ ቪዲዮ ሰርቻለሁ ማለት ነው። ያንን ቪዲዮ እየገባችሁ ማየት ትችላላችሁ ማለት ነው። ሶ ዲቪ 2027 የሚለውን እንደዚህ ከሰራው በኋላ ቀጣይ ምን ማድረግ አለብኝ? ለሰው ሳቢ መሆን ቴምብኔሉ ስሰሩ ሳቢ መሆን አለበት። ሶ መቼ ይጀመራል የሚለውን እጨምርበታለሁ ማለት ነው። ሶ ይችን አይቶ ሰው እንዲያይልኝ ማለት ነው። ሶ መቼ ይጀመራል የሚለውን በጎልደን በቲክቶክ ወይም በተለያዩ ነገሮች እያደረኩ እሞክረዋለሁ ማለት ነው። አሪፉን ነገር እመርጣለሁ ማለት ነው። ከዛን መቼ ይጀመራል የምትለዋን ጽሁፍ ደግሞ ዲቪ 2027 ከሚለው በታች አርጌ እንደዚህ በዚህ ሳይዝ አርጌ ማለት ነው አስቀምጣታለሁ ማለት ነው። የሆነ ነበልባል አርግባታለሁ ቢጫ ከለር ምናምን ትሆናለች ማለት ነው። ደመቅ እንዲል ሰው ሳቢ መሆን አለበት ማለት ነው። ሶ እንደዚህ አርጋችሁ ዲቪ 2027 መቼ ይጀመራል የሚለውን ደግሞ ከስር አድርጋችሁ እንደዚህ አይነት ነገር ብታደርጉት ትንሽ ውበት ይስባል ማለት ነው። ሶ እንደዚህ ካረጋችሁ በኋላ ለምትሰሩት አይነት ኮንተንት ይለያያል ማለት ነው። ሶ እኔ ዲቪ 2027 መቼ ይጀመራል ወይ ቪዲዮ ከሰራው ስለ ዲቪ ከሰራው ማለት ነው አሜሪካን ስለሚመለከት የአሜሪካን ባንዲራ ግዴታ ማስገባት አለብኝ ማለት ነው። ሶ አድ ኦቨር ላይ የሚለውን ተጭኘ ወደ ፋይል ያስገባኛል ማለት ነው። ሶ የአሜሪካን ባንዲራ ደግሞ ከጉግል ላይ አውርጄ አስቀምጠዋለሁ። ከዛን አድ ወደምትለው የአሜሪካን ባንዲራ ወደ ቪዲዮ አክለዋለሁ ማለት ነው። ሳቢነቱ ይጨምራል ማለት ነው። ስለምትሰሩት አይነት ኮንተንት ፒክቸርም ጽሁፉም የሆነ ማገናኘት አለባችሁ ማለት ነው። ሶ እዚህ ጋር አሁን እንደዚህ ያስገባለታለሁ ማለት ነው የአሜሪካን ባንዲራ። አሁን ደግሞ አንድ ነገር ቀረኝ። ስለ ዲቪ 2027 እየሰራችሁ አሁን ላይ የወጡ ዜናዎች ስላሉ ምን አለች ማለት ነው $1 የምትባል ነገር አለች። ሶ ቴክስት ውስጥ ገባና $1 ጽፌ ጥያቄ ምልክት ውስጥ አስገባታለሁ ማለት ነው። ሰው ቀልቡ እንዲስብ ማለት ነው። በዘንድሮ የዲቪ 2027 እጣ ውስጥ $1 እየከፈላችሁ ነው የምትመዘገቡት የሚል መረጃ ወጥቷል ማለት ነው። ሶ አጠቃላይ መረጃ ደግሞ ቪዲዮ ውስጥ ገብታችሁ መመልከት ትችላላችሁ። ዲቪ 2027 መቼ ይወጣል፣ መቼ ይጀመራል፣ ምን አይነት መረጃ ተለቋል የሚለውን አጠቃላይ ሙሉ ቪዲዮ ሰርቻለሁ ማለት ነው። እዛ ውስጥ እየገባችሁ ማየት ትችላላችሁ። ሶ $1 የምትለዋን እንደዚህ ጽፌ ማስቀመጥ አለብኝ ማለት ነው። ሶ ሳቢነቱ እንዲጨምር እንደዚህ አድርጋችሁ የናንተን ኮንተንት ስትሰሩ የሆነ ነገር ከሆነ ነገር አገናኝታችሁ ሰው የናንተን ቪዲዮ ገብቶ እንዲያይላችሁ ማድረግ አለባችሁ ማለት ነው። ሶ አብዛኛው ሰው ይሄን ሚስጥር አያገኙም ወይም አብዛኛው ዩቲዩበሮች ከፍተኛ ቦታ ላይ የደረሱም ይሄን ነገር አይሰሩትም ማለት ነው። ሶ እንደዚህ አድርጋችሁ ሳቢነቱ እንዲጨምር በቃ በጥራት አድርጋችሁ ቴምብኔሉን መስራት አለባችሁ ማለት ነው። ሶ አያችሁ እንደዚህ ሲሆን አያምርም አሁን ሶ እንደዚህ አድርጋችሁ መጨረስ ትችላላችሁ ማለት ነው። አሁን ይሄ መቼ ይጀምራል የሚለው በጥቁር ስለሆነ ዲቪ 2027 $1 በጥቁር ስለሆነ እኔ በቢጫ አረኩትና ከለሩን የተለያየ አረኩት ማለት ነው። ሶ እንደዚህ ሳቢ ሲሆን በቃ ሰው ገብቶ ቪዲዮአችሁን ያያላችኋል ማለት ነው። ሶ እንደዚህ ከጨረሳችሁ በኋላ ምንድነው የምታደርጉት? ይሄንን ያረጋችሁትን ማለት ነው የሰራችሁትን ስክሪንሻት ነው የምታደርጉት ማለት ነው። ወይም ኤክስፖርት ማድረግ ትችላላችሁ። እኔ ስክሪንሻት በሚቀለኝ ያረኩት ማለት ነው። ከዛ ያንን ስክሪንሻት ያረጋችሁትን ፎቶ ማለት ነው ፋይል ውስጥ ወይም ጋለሪ ውስጥ ገብታችሁ ኤዲት ማድረግ ትችላላችሁ ማለት ነው። እንደዚህ ጋለሪ ውስጥ ትገቡና ፎቶአችሁን ትመርጣላችሁ ማለት ነው። ከስር ላይ ያከከበብኳትን ማለት ነው አሁን በቀይ ማከብባትን ነክታችሁ እንደ እርሳስ ነገር መጻፊያ የምትመስሏል ማለት ነው። እሷን ነክታችሁ ይሄን ስክሪንሻት ያረጋችሁትን ማለት ነው በስተክክል አድርጋችሁ የምትፈልጉትን ፓርት አስቀርታችሁ የማትፈልጉትን ደግሞ ማስወጣት ትችላላችሁ ማለት ነው። ሶ እንደዚህ ያረጋችሁ ኤዲት አድርጋችሁ ፎቶዋን ብቻ ማስቀረት ትችላላችሁ ማለት ነው። ውድ ተመልካቾቻችን ለቻናሉ አዲስ ከሆናችሁ እንዲሁም ለጓደኞቻችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ ቪዲዮ ትልቅ ቦታ እንዲደርስ እናድርገው ማለት ነው። ሶ ሰብስክራይብ፣ ላይክ እንዲሁም ሼር በማድረጋችሁ እናንተ ምንም የምትጎዱት ነገር የለም ማለት ነው። እኔ ደግሞ እናንተ ሰብስክራይብ፣ ላይክ፣ ሼር ስታደርጉ የተለያዩ ቪዲዮዎችን ወይም ቪዲዮዎችን በጥራት እንድሰራ ያግዘኛል ማለት ነው። ውድ ተመልካቾቻችን ለዛሬ እንዴት አድርገን ቴምብኔል በአጭሩ በካፕከት እንደምንሰራ አሳያችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜና መልካም ኑሮ